ትላንትናና ዛሬ ጌታ ደግሞ ወደ ልቤ ውስጥ ደጋግሞ አመጣህና ትንሽ ጸለይኩልህኝ ጌታም እና ጌታ ደግሞ አጭር መልእክት ላንተ ሰጠኝ። እሷን ልንገርህ ብዬ ነው የገባሁት። ከዛ ደግሞ ብሩኬ ቃል ሲለኝ ወደዛ እንትን አልኩ። አክቹሊ እሺ ወደ መልእክቱ ልግባ። እግዚአብሔርን ላመስግንና ወደ መልእክቱ ገባ። ጌታ እግዚአብሔር ምስክር የዛሬ 16 ወይ 17 ዓመት ላይ ተጽፎ የተቀመጠ ነው ብራዘር፣ ተጽፎ የተቀመጠ ነው። ተጽፎ ተቀምጧል። ደብተሬን ራሱ ትናንትና በ7 ሰዓት ንዳዱ ለቀቀው አሉት። ይኸው እሱ ጠየቀው። ስንት ሰዓት ላይ ነው? ተፈወሰ ብቻ አይደለም እየነገረን ያለው አፈዋወሱ ምን አይነት እንደሆነ እንድናውቅ ፈልጓል። እየሰማችሁኝ ነው? በተለያየ ቦታ ላይ ሆናችሁ የምትሰሙ ሰዎች ኛው ድንቅ የዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያንን ልጅ ፈወሰው ብቻ አይደለም፣ ስንት ሰዓት ላይ ነው የፈወሰው? የት ሆኖ ነው የፈወሰውን ማወቅ አለብን። ስንት ሰዓት ላይ ተፈወሰ ብሎ ጠየቃቸው። ትናንትና 7 ሰዓት ንዳዱ ለቀቀው አሉት። ከዛ አባቱ ምን አለ? አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያን ሰዓት እንደሆነ አወቀ። እርሱም ከቤተሰቦች ሁሉ ጋር አመነ። በሌላ አማርኛ ኢየሱስ ንግግሩን በተናገረበት በዛች ቅጽበት ልጁ በሌለበት ቦታ የማይሆን ቦታ ርቀት ላይ ሆኖ እንደዚህ እንደውም ድምፁን የኢየሱስን አልሰማም። እንደውም እንደ ቲክቶክ ኢየሱስን በቲክቶክ ላይ ያየው ራሱ አልነበረም። የኢየሱስን ድምፅ ራሱ አልሰማም። የኛ ጌታ ግን ቦታ አይገድበው። የኛ ጌታ ግን ሴሮስ አይደለም መጠየቅ ያለበት። የብሉይ ኪዳን ነቢያት ምን ብለው ነበር? ዳንኤል ምን ብሎ ነበር? ኢሳይያስ ምን ብሎ ነበር? ኤርሚያው ምን ብሎ ነበር? በወንበዴዎች መካከል ስለሚሰቀለው የዳዊት ልጅ ምን ብሎ ነበር? ቅዱስ ሚካኤል መልአኩ አይሰጥም፣ ሊሰጥም አይችልም፣ ማንንም አላዳነም። ማዳን የበጉ እንጂ ደህንነት ከእግዚአብሔር ዘንድ እንጂ የተባለው ከመላእክት ዘንድ ነው አልተባለም። ዋው that was wonderful። የጌታ ወታደሮች ሁላችሁንም ሰላም ብያለሁ። ሰላም እብራዊት፣ ቢኒ፣ እታችም ያላችሁ የተወደዳችሁ ወንድሞች፣ እኔ ጆይን ያደረግኩትኝ በእርግጥ ለኤርሚዬ አጭር መልእክት ጌታ ሰጥቶኝ ስለነበር እሱን ነግሬ ለማውጣት ነው። ኤርሚዬ አለህ ተወዳጁ? ቪዲዮ እያየ ነው የሚሆነው ይመስለኛል፣ ግን እስኪመለስ ድረስ እየመጣ እስኪመለስ ድረስ እኔም ደውለታለሁ። መልእክትን መስማት አለበት፣ ግን 1100 ሰዎች አሉና ውስጥም ለእንትን ልለው ይችላለሁ። በእርግጥ ትላንትና እንትን ብዬው ነበረ ስለሱ ስጸልይለት ሚያው መልእክት ነው ስለ ሐዋርያት ሥራ ምዕራፍ 8 ላይ ያለ የሆነ ቃል ሰጥቶኝ ነው ጌታ በእርግጥ እና እንዲበረታም በጣም እንደምወደውም ልነግረው ፈልጌ ነው። በእርግጥ አይ ነው እያደረጋችሁ ያላችሁ ትልቅ ስራ ነው። ትነግረዋለህ፣ ልትነግረው ይገባል። ቤኪ ይመጣል፣ ደውለታለሁ፣ ትነግረዋለህ እዚሁ ፊት ለፊት። እስኪመጣ ግን 1100 ሰዎች አሉና በጣም አጭር ደቂቃ ነው ያለክ። ለሰዎች ምን መናገር ትፈልጋለህ ብትባል፣ እኔ በጣም ስለ ክርስቶስ ልትናገር በጣም ደስ ብሎኝ ነው የምሰማው እና እንደው የሆነ ነገር ተናገር ብትባል ምን ትላለህ? እንስማ እስኪ። ወንደርፉል። እንግዲህ ታውቃለህ፣ ተናገር ካልከኝ የገለጣችሁት ቦታ ላይ ልሂድ። እኔም ኢሳይያስ 53 ላይ በጣም የምወደው ምዕራፍ ስለሆነ ማለት ነው። ኃያላን፣ ይሄ በጣም ድንቅ ቃል ነው። እግዚአብሔር ይመስገን። እነዚህን አሁን የተነበቡ መጽሐፍቶችን ያው መጽሐፍ ቅዱስ አለ መጽሐፎች ናቸው አይደል? እግዚአብሔር ሞገስ ስላልሰጣቸው በየጓዳ ውስጥ ተደብቀው ስለቀሩ እግዚአብሔርን አመሰግነዋለሁ። ምክንያቱም ሞገስ የሚሰጠው እግዚአብሔር ነውና። መጽሐፍ ቅዱሳችንን ብዙ ሰው ሊያጣምም ሞክሯል። ግን ላንብብላችሁ እስቲ አሁን ያነበበውን ኢሳይያስ መጽሐፍ ምዕራፍ 53ን። ኢሳይያስ ታውቃላችሁ፣ ስሙ ራሱ ትንቢት ነው። ኢሳይያስ የሚለው ስምና ኢየሱስ የሚለው ስም ይመሳሰላል። ስሙ ራሱ ስለ ጌታ ኢየሱስ የሚተነብይ ነብይ ነው። ኢትስ አ ፓወርፉል ቻፕተር ኢሳይያስ 53 ወገኖች እና ትንሽ ላምበው። ኤርሚዬ መጥቷል። ሰላም ላንተ ይሁን ኤርሚዬ፣ ሰላም ላንተ ይሁን። እንዴት አለህልኝ? ደህና ነኝ፣ ጌታ ይባረክ። እንዴት አለ? ሁሉ መልካም? ደህና ነኝ፣ ጌታ ይመስገን። ዌልካም ብራዘር። እንዴት እንደምወድ ታውቃለህ መቼስ። እንዴት አለ ወንጌል የገባው ሰው አይጠላኝም። አሜን፣ አሜን፣ አሜን። እኔ በጣም ነው የምወድ፣ እከታተላለሁኝ። ዛሬ ሳይሆን ድሮም ከፌስቡክን ጀምሮ አይሃለው እና
ትላንትናና ዛሬ ጌታ ደግሞ ወደ ልቤ ውስጥ ደጋግሞ አመጣህና ትንሽ ጸለይኩልህኝ ጌታም እና እግዚአብሔርን ስላንተም አመሰገንኩ፣ ስለ አገልግሎትህ፣ በአገልግሎትህ ደግሞ እየተጠቀሙ ስላሉ እየደረስካቸው ስላሉ ሰዎች እግዚአብሔርን በጣም አመሰገንኩኝ። ጌታ ደግሞ አጭር መልእክት ለአንተ ሰጠኝ። እሷን ልንገርህ ብዬ ነው የገባሁት። ከዛ ደግሞ ብሩኬ ቃል ሲለኝ ወደዛ እንትን አልኩ። አክቹዋሊ እሺ፣ ወደ መልእክቱ ልግባ። እግዚአብሔርን ላመስግንና ወደ መልእክቱ ገባለሁ። ጌታችን ሆይ የሰበሰብከን፣ የወደድከን፣ በንጹህ ደምህ ያጠብከን፣ ስጋህ ስለኛ የተገረፈልን፣ ኃጢአታችንን በመስቀል ላይ ጠርቀ ያስወገድክ፣ ኃጢአታችንን በስጋህ ላይ የተሸከምክ፣ የሚቃወመንን የዕዳ ጽሕፈት ጠርቀ ያስወገድክ፣ የወደድከን እናመሰግንሃለን። አሁንም እየሰራህ ስላለኸው ድንቅ ስራ በልጆችህ በወንድሞቼና በእህቶቼ እየሰራ ስላለኸው ድንቅ ስራ አመሰግንሃለሁ። በመካከላችን ስላለ አመሰግንሃለሁ። ስለምትወደን አመሰግንሃለሁ። ጌታ ሆይ ደግሞ ይህንን የሰጠኸኝን መልእክት አሁን ለወንድሜ አስተላልፋለሁ በኢየሱስ ስም። ተወዳጁ ጌታ የሰጠኝ መልእክት የሐዋርያት ሥራ ምዕራፍ 8 ላይ ያለን ቃል ነው። እሱም ከቁጥር 4 ጀምሮ አነባዋለሁኝ። እንደዚህ ይላል። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎች፣ አንካሶች ተፈወሱ። በዚያም ከተማ ታላቅ ደስታ ሆነ ይላል። ስለዚህ ጌታ ኢየሱስ እንደዚህ ብሎሃል። መንፈስ ቅዱስ ከዚህ በኋላ ደግሞ በጣም ብዙ ድንቅና ተአምራቶችን ማድረግ ጀምራለሁ በአገልግሎትህ። ኦንላይን ድንቆችን ማድረግ ጀምራለሁ ብሎሃል ጌታ። ለታመሙ መጸለይ ትጀምራለህ። ምልክቶችን እሰጥሃለሁ። አምገነ ሾው ዩ አምገነ ጊቭ ዩ ሳይንስ። ምልክቶቹን እሰጥሃለሁ። አምገነ ማሳየ ምልክቶች ፎሎ ሚ ይልሃል። ሆሊ ስፒሪት ተከተለኝ ይልሃል። የቀለጠ ስብከት ላይ ሆነህ ራሱ ኢፍ ሂ ሾው ዩ ዳት ሳይን እግዚአብሔር አቁመ ወደ ጸሎት እንድትገባ ይፈልጋል። በጣም ብዙ የሚከታተሉ ሰዎችን እጅግ በጣም ብዙ ሰዎችን ሊፈውስ ጌታ ኢየሱስ ተዘጋጅቷል። መንፈስ ቅዱስ ኃይለኛ ድንቅና ምልክቶችን ማድረግ ጀምራለሁ ይልሃል። በጣም ብዙ ሰዎች በጣም የታመሙ ምስክርነቶች እንደ ወራጅ ውሃ እየጎረፈ ሲመጣ ያለው በጣም ብዙ ሰዎች ከከባባድ በሽታዎች መፈወስ ይጀምራሉ። ኢትስ ገነ ሾው ዩ በጣም አሜዚንግ ሚራክልስ፣ በጣም ድንቅ ነገሮችን ማድረግ ጀምራለሁ። ጌታ ምልክቶችን ድንቆችን አደርጋለሁ። የታመሙትን እፈውሳለሁ። የተጨነቁትን አጽናናለሁ። የተሰበረ ልብን አበረታለሁ። ከአንተ ጋር እሆናለሁ። ፎከስ ኦን ደ ሚኒስትሪ ዳት አይ ጌቭ ዩ ዱ ኖት ጌት ዲስትራክትድ ዊዝ ሲምፕል ቲንግስ። በትንንሽ ነገሮች ሀሳብህ አይሰረቅ። እግዚአብሔር ድንቆችን ምልክቶችን አደርጋለሁ። ኪፕ ኦን ፕሬይንግ። ለሚሰሙ ደጋግመህ ጸልይላቸው ይልሃል ጌታ። ደጋግመህ ጸልይላቸው። ኤቭሪ ፊው አወርስ ደግመህ መጸለይ ጀምር። ለታመማችሁ እያልክ ጸልይ። ምስክርነቶችን ተቀበል። በጣም ብዙ ሰዎች መፈወስ ሲጀምሩ ጌታ አሳይቶኛል። ይህንንም ደግሞ ኢየሱስ ስለሚያደርግ አመሰግናለሁ። በአንተ እየሰራ ስላለው ስራ ጌታን አመሰግናለሁ። ከዚህም በፊት ይህንን ተናግሮ ከነበረ አላውቅም፣ ግን this is the time ብለዋል። ጊዜው አሁን ነው። this is the time። ጊዜው አሁን ነው። ዝም ብሎ ብቻ ሳይሆን በድንቅ በተአምራት ሌላ ሰው ኮፒ ሊያደርገው የማይችሉ ነገሮችን ማድረግ ይጀምራል። በጣም ሚራክለስ ነገሮች ነው መሆን የሚጀምሩት። you will be surprised with the testimonies that's going to come። በጣም ሰርፕራይዚንግ ሂሊንጎች መሆን ይጀምራሉ። ሐኪሞች ያቃታቸው፣ ዶክተሮች ያቃታቸው ትልልቅ ፈውሶችን ማድረግ ይጀምራል ጌታ። በጣም የሚገርም ይሆናል እሱም። ያም ደግሞ ለብዙ ሰዎች መዳን ሌላ ምክንያት ይሆናል ይላል ጌታ። እግዚአብሔር አንተ ውስጥ ስላስቀመጠው ጸጋ አመሰግናለሁ። መልእክቴ ይህች ነች፣ አጭር ነች፣ ግን እንደምወድህም በዛው ልንገርህ ብዬ ነው። የጸለይኩልህም ስለነበር እንድታውቅ ብዬ ነው። this is it። ተባረክልኝ። ለእግዚአብሔር ክብር ይሁን። የዛሬ 17 ኦልሞስት 16 ዓመት አካባቢ ላይ እግዚአብሔር ከዚህ አሁን ከምትነግረኝ መልእክት ጋር በተገናኘ ስለ ሰዎች መፈወስ ጌታ ኢየሱስ በእጆቼ እንደሚያደርግ ያሳየኝን ራእይ ነግሬያቸው ለአንድ ጋሽ ሙሉጌታ የሚባሉ አባት ነበሩ፣ የቃሉ ቤተክርስቲያን አባት። እሳቸው ናቸው እንደውም ይህን ነገር እጄ ላይ ጌታ የሰጠኝን ያየሁትን ነገር ስነግራቸው ልጄ ይሄ የፈውስ አገልግሎት ነው እግዚአብሔር በእጆቼ ያደርጋል ብለዋል።
ከዛ ወደዚህ ሀገርም ስመጣ የዛሬ 13 ዓመትና 14 ዓመት አካባቢ ላይ መልሶ ጌታ አሳየኝ። በባለፈውም በአንዲት እግዚአብሔር ሴት በኩል በዚሁ ተናገረኝ። አይ ነው ምልክት ሳይን እያየሁ ስላልሆነ ማለት ስላለ በጣም አምናለሁኝ ጌታም የተናገረው ስላለ ማለት ነው። እና ቴንኪ ወንድሜ ቤኪዬ ተባረክ። ይህንን ቪዲዮ አንድ ሰው ልኮልኝ አልጠየኩም። ይህ ሰው ከጌታ ነው ያየሁት ምናምን ነገር ብሎ አለ እና ወንድሜ እባክህ ይህንን ስምህን ስለማላቅ ይህን ቪዲዮ አሁን ሳሳይ ይህን ቪዲዮ የለጠፍከው ወንድም ናና ኢየሱስ ጌታዬ ብሎ የሚል አካውንት ያለ ወንድም እዚህ አለ። በእርግጥ ከጌታ አይተህ ነው እንደዚህ አይነት ነገር ምን አለ? ኤርሚን ማታ በህልሜ እንደዚህ ያየሁት ብሎ ለጠፈ። እንደዚህ ያየሁት ብሎ ለጠፈ። ፒክቸሩ እንደዚህ አድርጎ መጽሐፍ ቅዱስ እንደዚህ አድርጎ እና እኔ ጌታ እንደሚናገር አምናለሁን እና በእርግጥ እግዚአብሔር አሳይቶ ነው ወይ ካልሆነ በእርግጥ እንደዚህ ማድረጉ ተገቢ አይደለም። እና አለ አንተ ወንድም እዚህ ውስጥ አለ እዚህ ውስጥ አለ እዚህ ውስጥ እኔ እግዚአብሔር የተናገረኝ ነገር ስላለ ለኮንፈርሜሽን እንጂ ምንም እናንተ ባታዩም ብታዩም ችግር የለውም። አለ እዚህ ውስጥ ናና ኢየሱስ ጌታዬ ብሎ በሚል አካውንት የምትጠራ ወንድም ኤርሚን ማታ በህልሜ እንደዚህ አየሁት ብሎ አለ። ጌታ በህልም ይናገራል። ብዙ መልእክቶች ይመጣሉ። ለጌታ ክብር ይሁን። ለምንድን ነው እግዚአብሔር የተናገረኝ ነገር ስላለ እሱ እንደ ኮንፈርሜሽን ከሆነ አልገባም ዛሬ። ኦኬ እሺ፣ ችግር የለውም። እና እዚህ ጋር እንደውም ብዙ ኮሜንት ከሚጽፉት ውስጥ ሰዎች እውነት ከሆነ ለኤርሚ ንገረው ብሎ የሚል እዚህ ጋር በጣም እና አንዳንድ መልእክቶች ጌታ ሲሰጣችሁ እውነት ከሆነ ኑና ንገሩን ማለት እውነተኛ ከሆነ ኑና ንገሩን ለማለት ነው። እግረ መንገድ ግን እግዚአብሔር በልጆቹ በኩል በጣም እንደሚናገር አምናለሁ። አሁን ቤኪዬ እዚህ የነገረኝ እውነተኛ የሆነ መልእክት ነው። እውነተኛ የሆነ መልእክት ነው። ጄኒዩን የሆነ እውነተኛ የሆነ ማለት ነው። ምንም በቃ ቀለል ብለን የምናገለግለው እግዚአብሔር በልጆቹ ይሰራል። በኤርሚያስ ብቻ አይደለም፣ በቤኪ ይሰራል። በወንዶችና በሴቶች ልጆቹ ላይ በባሪያዎቹ ላይ እግዚአብሔር መንፈሱን ያፍስሷል። ዕለት ዕለት እግዚአብሔር በእግዚአብሔር ቃልና በመንፈሱ ምሪት በእግዚአብሔር ቃል ብልጫና በመንፈሱ ብልጫ እናገለግላለን። ይህንን የምናደርገው እኛ ሰዎች እንዲድኑ ነው፣ ራሳችን እንድናሳይ አይደለም። ይሄ እረኛ አሁን ታየ አልታየ ምን ጠብ የሚያደርገው ነገር አለ? ወንድሞች ናቶች፣ ምን ይታያል? ቤኪ ምኑ ይታያል? ዕብራዊት ምኗ ይታያል? ፓስተሩ ነቢዩ ምኑ ይታያል? ኦኬ፣ በአንደበታችን ላይ የሚወጣው የእግዚአብሔር ቃል ከስንፍናችን በቀር ስንፍናው የኛ ነው። ከዛ ውጭ የሚወጣው የሕያው እግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል መንፈስ ነው እና የሰውን ዴስቲኒ የሰውን ታሪክ ሁሉ ይለውጣል። እኛ ጋር ያልሆነ አርቲ ቡርቲ ነገር አናወራም። እና ይህንን ወንድም ካገኛችሁት በእርግጥ እግዚአብሔር አሳይቶት ከሆነ ይምጣ ይንገረኝ፣ ጸልይበታለሁ ማለት ነው። በሱ ባይመጣም እኔ እግዚአብሔር የተናገረ ሁሉ አይወራም፣ ሁሉ እኮ አይወራም። እና ቀን ጠብቆ ይሆናል። እና ቤኪ የጌታ እግዚአብሔር ምስክር የዛሬ 16 ወይ 17 ዓመት ላይ ተጽፎ የተቀመጠ ነው። ብራዘር ተጽፎ የተቀመጠ ነው። ተጽፎ ተቀምጧል። ደብተሬን ራሱ ላመጣው እችላለሁ። ተጽፎ ተቀምጧል። እኔ እግዚአብሔር ለራሴ ሲናገረኝ በህልምም በድምፅም ሲናገረኝ እጽፈዋለሁ። በሌሎች እህቶችም ወንድሞችም በኩል የተናገረውን እጽፋለሁ፣ ሰማለሁ። እና ጌታ እግዚአብሔር ይባርክ። ከቅርብ ጊዜያት እንኳን አይ ቲንክ ከ2 ወር ከ3 ወር ባልሞላ ጊዜ ውስጥ በአንዲት የእግዚአብሔር ሴት በኩል ይህንኑ አሁን አንተ የተናገርከኝ መልእክት እግዚአብሔር ሲናገረኝ ነበር በውስጥ። አንተ ያችን ሴት አታውቃትም በእርግጠኝነት ነግረና ትክክለኛ የሆነ ጄኒውን የሆነ ድምፅ ነው የሰማው። ይሁን እኔ ጌታ ኢየሱስ በእኔም በአንተም በሌሎችም እጅ እግዚአብሔር በጳውሎስም እጅ እግዚአብሔር ተአምራትን ያደርግ ነበር እኮ ነው አይደል ብሎ የሚለው ያደርጋል። እኔ የጳውሎስን አምላክ አምነን ወንድሞች እናቶቼ እንዴ ይደረጋል እኮ እኛ ቤት እኛ የወንጌላውያን አማኞች ቤት በጄኒውን የሆነ እኮ ፈውስ እኮ አለ። ይሄ አንዳንድ አጭበርባሪዎች እየመጡ እንትን አሉ እንጂ በጣም እኮ ነው የሚደረገው። የቃሉን ጉልበት ብቻ ስበክ ዛሬ ፈውስ ይሆናል ብለን እኛ ማስታወቂያ አንጠራም። ቃሉ ሲሰበክ ግን ቃሉ በሚሰበክበት ሰዓት ላይ እግዚአብሔርም ቃሉን በድንቆችና በተአምራት በምልክቶች ያጸናላቸው ነበር ነው የሚለው። ይኸው እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ይሄ ጌታ እኔ ዘመን ላይ ሲደርስ አይ ኤርሚያስ ማንታ አላደርግም፣ በረከት ማንታ አላደርግም፣ በፍጹም ሊሆን አይችልም ብሎ አይልም። የተናገረን እግዚአብሔር ሲያደርግ አውቃለሁ።
ምልክቶቹን አይቻለሁኝ ሲያደርግ አውቃለሁኝ። በሩቅ ቦታ ላይ ሆኖ የግድ እጆቻችን መጫን አይጠበቅብንም። በሩቅ የስሙ ኃይል ነውና የሚሰራው አውቃለሁ። በተበተኑበት የምድር ዳርቻዎች ኢትዮጵያውያንና ኤርትራውያን እግዚአብሔር ተአምራትን ሲያደርግላቸው፣ ሲፈውሳቸው፣ ከገቡበት ከበባ ውስጥ ነፃ ሲያወጣቸው፣ ቋጠራቸውን ሲፈታ በዚህ ጥቂቷ ዘመኔ አይቻለሁ። እኔ ፔንቴኮስታል ነኝ፣ እኛ ፔንቴኮስታል ነን ታውቃላችሁ። በመንፈስ ቅዱስና በጸጋ ስጦታ በጣም የማምን የለየልኝ በመንፈስ ቅዱስ ያበድኩ ፔንቴ ነኝ። ምንም ልረዳችሁ አልችልም። አንዳንድ ሰዎች ይህን የማትቀበሉ ካለ እኔ እግዚአብሔር የምናገለግለው እግዚአብሔር ዛሬም ይፈውሳል፣ ዛሬም ያሰራል፣ ዛሬም ይሰራል፣ ዛሬም አጋንንቶች ይወጣሉ፣ ዛሬም ተአምራትና ድንቆችን ምልክቶችን በጳውሎስ እጅ ያደረገ እግዚአብሔር በኤርሚያስ እጅ ያደርጋል፣ አድርጓልም ያደርጋልም። በወንድሞቼ በዚህ ባሉትም አድርጓልም ያደርጋልም። የማይሰራ ግዑዝ አምላክ፣ የማይናገር ግዑዝ አምላክ፣ አንደበት ኖሮት የማይናገር፣ ጆሮ ኖሮት የማይሰማ፣ ኃይል ኖሮት ኃይሉን የማይገልጥ አምላክ የለንም። ኃይል ያለው ነው። የእግዚአብሔር ኃይል ለማዳን ኃይል ያለው ነው። ይፈውሳል፣ ያድናል፣ ሰዎችን ከአጋንንት ስርዓት ነፃ ያወጣል። በስሙ በእግዚአብሔር ልጅ ስም ቀንበር ይሰበራል፣ እስራት ይበጠሳል፣ የዕውራን ዓይን ይከፈታል፣ የድዳ ምላስ ይዘምራል። ሽባዎች ቢሆኑ እግዚአብሔር ከተቀመጡበት ላይ አስነስቶ እንደሚዳቋ ሊያዘልላቸው ይችላል። በጣም እኛም እንደምናደርገው በእምነት መጸለይ ብቻ ነው። ሃሌሉያ! በእምነት መጸለይ ብቻ ነው። የምንጠራው አንድ ግዑዝ አንድ ሰውዬ እኮ አይደለም። የምንጠራው እኮ ብራዘር በላይ በሰማይ በታች በምድር ካሉት ስሞች ሁሉ በላይ ስም ያለው ገናና፣ ባለ ግርማ፣ ኃያል፣ ጀግና የሆነ ስም ነው። ኢየሱስ ይባላል። እሱን ጠርቶ ያፈረ ማንም የለም። አጋንንቶች በዚህ ገናና ጌታ ስም ሲረግፉ ከሰዎች ላይ ሲወጡ በዚህ ጥቂቷ ዘመን አይቻለሁ። ለዚህ ነው ከጴንጤ ጋር የሚሰራው እግዚአብሔር። አንተ እኔ ታቅልና እዛ ስቀድስ ረክሼ ቀድስልሃለሁ። እዚህ ስመጣ ነው ጉድ ያየሁት። እኔ ያደግኩት ሙሉ ወንጌል ቁጭ ብዬ ነው እየተከታተሉ እንጦጦ መካነ ኢየሱስ ካሪዝማቲክ የሆነ እንቅስቃሴን እያየው ማለት ነው። ህብረት አምባ ቃለ ሕይወት ወንጌል ብርሃን ቸርች ካሳንቺስ ጉባኤ እግዚአብሔር እኛው ጋር በእነዚህ አብያተ ክርስቲያናት እርኩሳን መናፍስት ከሰዎች ላይ ሲወጡ፣ ለበሽተኞች ሲጸለይ፣ የጥበብ ቃል የመገለጥ ቃል ሲመጣ፣ ትንቢት ሲነገር፣ በልሳኖች ሲጸለይ እንደዚህ እያየው ነው ያደግተው። የኔ ጌታ ለዘላለም ይባረክ። እኔ መቼ ነው የምጸልየው ብዬ ምላሴን አውጥቼ ጉባኤ ውስጥ በአፌ እንዲገባብኝ ሁሉ ጭምር ማለት ጌታ ሆይ እኔን ለምን ተውከኝ? እየዬ እንጦጦ መካና ነው ቀጠና 2 ሙሉ ወንጌል እየሄድኩኝ እየዬ እኔ ለምንድን ነው በልሳን ማጸልይ? ለምንድን ነው ግን ማሰጠኝ? ምን ብበድልህ ነው አልኩት። ጌታዬ ምንድን ነው በደል? እኔን ይቅር ማትለኝ ለምንድን ነው በልሳን ማልጸልየው ብያልኩታ። ጌታዬ መጣ። ጌታዬ መጣ። ጌታዬ መጣ። ሃሌሉያ! ጌታዬ መጣ። ልሳን እነ ጴጥሮስን በልሳን አጸልዮ፣ እነ ጳውሎስ በልሳን ጸልዮ፣ እኔ በልሳኖች ጸልያለሁ ብሎ ጳውሎስ ኤርሚያስን ጌታ ሲሰጠውስ ጸላይ እኮ ጸልያለሁ። እዚህ እኮ ቦታው ስላይደለ ነው ብራዘር። ይህ ማን ጸልየው? አገልጋይ ለመምሰል ልሳን አናበዛም። ቦታ አለው። በጉባኤ በቅዱሳን ህብረት ከወገኖቼ ጋር ስንገናኝ ጸልያለሁ። ቤኪ በአካል ባገኘው በተናጠል ግሩፕ ላይ እንደዚህ ብንገናኝ ጸልያለሁ በልሳን። ሃሌሉያ! ጸልያለሁ ስልክ ጸልያለሁ። ሰጥቶኛልና መንፈስ ቅዱስ ለዘላለም ስም ይባረክ። ሰጥቶኛልና ሰጥቶኛል። ለዚህ ነው ቁጭ ብለህ የምሰማኝ ሌላውን ብትሆን ማለት ነው። ኤርሚዬ ንግግር የሚጣፍጠው የጴንጤ ንግግር የጣፈጠው የተባረከው መንፈስ ቅዱስ ሃሌሉያ! የተባረከው መንፈስ ቅዱስ የትንሣኤው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው እሱ መንፈስኛ ውስጥ እኮ ስላለ ነው። እሱ መንፈስኛ ውስጥ ስላለ ነው እርሱንና የትንሣኤውን ኃይል እንዳውቅ ብሎ ያለበት ማለት ነው ጳውሎስ። የትንሣኤው ኃይል ማለት ነው። በኤፌሶን መልእክት ላይ ሲጽፍ የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ብሎ ባለበት ቦታ ላይ የተናገረውን ቃል ይልኝማ ወይ ጳውሎስ ያንተ እንደ እርጎ የሚጠጣ እኮ ቃል ትተህ ነው እዚህ አቡነ እጨጌን መጽሐፍ እነሱ ለማዳን ወደዛ የምንሄድበት መመታት ስላለበት ይሄ መጽሐፍ መመታት አለበት አልኩ። ግርማው መገፈፍ አለበት፣ መደንገጥ አለበት። በእነዚህ መጽሐፍቶች ላይ የሚሰራ የደብተራ ትብታብና ድግምት በጌታ በኢየሱስ ስም መፍረስ ስላለበት አሁን ወንድሜ ቤኪ እንዳለኝ
ወንጌላዊ ፊልጶስ ሰማርያ ገባ አይደል? አዎ፣ የጥንቆላ መጽሐፍታቸውን ሁሉ አምጥተው መፍረስ ስላለበት ማለት ነው። እና እንዲህ ይላል እዚህ ጋር ጳውሎስ በተለይ ከቁጥር 15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን እና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ጳውሎስ ለኤፌሶን ቅዱሳን ለምን ትለምንላቸዋለህ? ጳውሎስ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ ይሄ ነው ሃሌሉያ፣ ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ከሁሉ የሚበልጠው የኃይሉ ታላቅነት ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ማለት ነው። ኢየሱስ ክርስቶስን ከሙታን የኃይሉ ታላቅነት የእግዚአብሔር ማን ነው? እዚህ ኃይል ታላቅነት ፊት የሚቆም የትኛው ፍጡር? የትንሣኤው ጌታ ለመሆኑ ሲናገር ይላል ክርስቶስንም ከሙታን ሲያስነሳው ይላል ከአለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ይመጣ ባለው ዓለም ደግሞም ከሚጠራበት ስም ሁሉ በላይ በሰማያዊው ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። ኦ ጌታዬ፣ የብርታቱ ጉልበት ይታያል። ለማ? ለአለቆች፣ ለስልጣናት፣ ለጨለማው ዓለም ገዢ በሰማያዊ ስፍራ ላይ ለተቀመጡ የክፋት መንፈሳውያን ሰራዊት ለስጋ ለባሽ ሁሉ የብርታቱ ጉልበት ይታያል። በሽተኞችን በመፈወስ ይታያል። በእነዚህ እጆች ላይ ጌታ ይሰራል። በእህቴ ሰላም ላይ፣ በመሪ ጌታ ላይ፣ በቤኪ ላይ፣ በዕብራዊት ላይ፣ በቢንያው ላይ፣ በብሩኬ ላይ፣ በወንጌል አማኞች ላይ ይታያል። እየታየም ነው። ኢየሱስ ይታያል። የብርታቱ ጉልበት ነው የሚታየው። የኤርሚያስ አቅምና ችሎታ አይደለም። የወንድሜ የቤኪ ስብከትና የአገልግሎት እንትን አይደለም። በአገልግሎታችን እሱ ይታያል። የብርታቱ ጉልበት፣ የትንሣኤው ኃይል ማለት ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይና በዚህም ዓለም ብቻ አይደለም ብቻ ሳይሆን ነገር ግን ሊመጣው ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የክብር አባት ጌታችን እግዚአብሔር አብ ሲያስቀምጠው ልጁን ብላቴናውን የዳዊትን ልጅ የራሱን ልጅ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። የት? በሰማይም በምድርም ወኪል የሆነች እኔም የምገለገልባት የወንጌል አማኞች አብያተ ክርስቲያናት የብርታቱ ጉልበት ይታያል። በጉባኤያችን ይታያል። ቤኪዬ ነካካኝ አንተ ሲቀጥል ፕሊዝ። እንዴት ወደውን ቃል ደግሞ እያነሳ እንደሆነ አይነት ነገር እያለ እንደሆነ ታውቃለህ ኤርሚዬ። ኢየሱስን ከሙታን ሲያስነሳው ሲል ማለትም የክፋት ሰራዊት ጠቅላላ ያለ ኃይላቸውን ሁሉ የዛን ሰዓት የተጠቀሙ ይመስለኛል። በቃ ኢየሱስን ከመቃብር በታች ለማስቀረት ነበር በቃ የተጠቀሙት ማለት ነው። ያለ የሌለ የክፋት ሰራዊት ሁሉ ተረባርቦ ነበረ። ኢየሱስን ግን ከመሬት በታች ሊያስቀሩት አልቻሉ። የብርታቱ ጉልበት ማለት የኃይሉ ታላቅነት ነው የሚለው። የኃይሉ ልክ አይልም ራሱ። ይሄን ያህል ነው ኃይሉ እንድንል አይደለም፣ ትልቅ ነው ብለን ዝም እንድንል ነው። ኃይሉ ልክ የለውም። የክፋት ሰራዊት ግን ያለ የሌለ ኃይላቸውን የዛን ሰዓት አምጥተው ነበረ፣ ግን ከመሬት በታች ሊያስቀሩት አልቻሉም። ኢየሱስን ሊያስቀሩት አልቻሉም። ኢየሱስን ከሙታን ሲያስነሳው የኃይሉ ታላቅነት ከኃይል ከስልጣን ከጌትነት ሁሉ በላይ ሃሌሉያ። እንደውም ነገር ኢየሱስን ከሙታን ያስነሳ መንፈስ በእናንተ ዘንድ ነው ይላል። ይሄ ትልቅ ውስጥ ነው። ሃሌሉያ። መንፈስ ቅዱስ በእኛ ውስጥ አለ። በዚህ ዘመንም ደግሞ አዎ ይፈውሳል። ቲክቶክ ላይ የምትከታተሉ ሰዎችም ደግሞ በደንብ ይህንን እንድታምኑ ፈልጋለሁ። ታውቃላችሁ ኤርሚዬ፣ እኔም ቆይ ላብራና ልክ እንደናንተ ለማድረግ ልሞክር እስቲ። የጌታ የኢየሱስ ሁለተኛው ተአምራት
ዮሐንስ ወንጌል ላይ የመጀመሪያው ተአምራት ውሃውን ወደ ወይን መለወጡ ነው። ያው ኢየሱስን ነው የሚያሳየው። እሱም እንግዲህ የተአምራቱን መጀመሪያ ሌላ እንትንን ለማሳየት ሳይሆን ኢየሱስን ለማሳየት ነው። ስለ ማርያም የሚወራ ክርክር አልነበረም። የዮሐንስ ወንጌል ምዕራፍ 2 የመጀመሪያው ምልክትን ገለጠ ነው የሚለው። ስለ ኢየሱስ ነው መወራት የነበረበት። ግን ምዕራፍ 2 ላይ ያንን ያሳይና ምዕራፍ 4 ላይ ሁለተኛውን ተአምራት ይደግማል። ሁለተኛው ተአምራት ምን እንደሆነ ይታያል። የማይታይ ከሆነ ሌላ ቦታ ልሞክር። ይነበብላችኋል ተወዳጆች? ይነበባል። በቂ አይ ቲንክ ትንሽ ብዥ ይላል። ማስተካከል እችላለሁ። ሞባይል ላይ ላርግል እችላለሁ። አንብበው፣ ችግር የለው። እሺ ኤርሚ ያድርግልኝ። ሁለተኛውን የኢየሱስ ተአምራት እንድታዩ፣ በተለይ ቲክቶክ ላይ ኦንላይን ለምትከታተሉ ሰዎች ይሄ ተአምራት በጣም ወሳኝ ተአምራት ነው። የትኛው ነው? ዮሐንስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 4 ፈውስ ነው። በጣም የምወደው አይነት ፈውስ ነው። በተለይ ለእኛ ዘመን ኢት ስፒክስ ሶ ክሊርሊ፣ በጣም በኃይለኛው ይናገራል። ከቁጥር 49 ከ49 አዎ እሺ፣ እግዚአብሔር ይባረክ። ሃሌሉያ። ጌታ ኢየሱስ ለዘላለም ስም ይቀደስ። የኔ ጌታ የእኛ ጌታ ይኸው እንደዚህ ይነበባል። በጣም ሪፖርት አለው። ፕሊዝ ታብ ኮምፕሊንግ ሼር አድርጉት። በጣም ይቆራርጣል። ቲክቶክ ተጠቃሚዎች በጣም እንድትሰሙ ፈልጋለሁ። ጌታ ኢየሱስ ባላችሁበት ቦታ ይሰራል። ተወዳጆች ሊስን፣ ለእኛ በጣም የሚጠቅም ስለሆነ ኢንቴንሽናል ዲቴሎች አሉ ለኦንላይን ተጠቃሚዎች። ጌታ ይህንን እያሰበ ይመስለኛል ሁለተኛ ተአምራት ይህንን ያደረገው። እሺ ከ49 ጀምረን እናንብበው። እንዲህ እስከ 45 ላድርገው፣ ደስ ይለኛል። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ተዋደውሉ ቆይሆን ወደ ገሊላ በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉ። ኢየሱስም ውሃውን ወደ ወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሱ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመኑት። ቁጥር 48 ስለዚህም ኢየሱስ ምልክትና ድንቅ ነገርን ካላያችሁ ከቶ አታምኑምን አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። እርሱም ሲሄድ ሳለ ባሮቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። ሃሌሉያ! ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንትና በ7 ሰዓት ንዳዱ ለቀቀው አሉት። ይኸው እሱ ጠየቀው። ስንት ሰዓት ላይ ነው? ተፈወሰ ብቻ አይደለም እየነገረን ያለው፣ አፈዋወሱ ምን አይነት እንደሆነ እንድናውቅ ፈልጓል። እየሰማችሁኝ ነው? በተለያየ ቦታ ላይ ሆናችሁ የምትሰሙ ሰዎች ጌታ ኢየሱስ ባላችሁበት ሊነካችሁ ይችላል። ሁለተኛው ድንቅ የዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያንን ልጅ ፈወሰው ብቻ አይደለም፣ ስንት ሰዓት ላይ ነው የፈወሰው? የት ሆኖ ነው የፈወሰውን ማወቅ አለብን። ስንት ሰዓት ላይ ተፈወሰ ብሎ ጠየቃቸው። ትናንትና 7 ሰዓት ንዳዱ ለቀቀው አሉት። ከዛ አባቱ ምን አለ? አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያን ሰዓት እንደሆነ አወቀ። እርሱም ከቤተሰቦች ሁሉ ጋር አመነ። በሌላ አማርኛ ኢየሱስ ንግግሩን በተናገረበት በዛች ቅጽበት ልጁ በሌለበት ቦታ የማይሆን ቦታ ርቀት ላይ ሆኖ እንደዚህ እንደውም ድምፁን የኢየሱስን አልሰማም። እንደውም እንደ ቲክቶክ ኢየሱስን በቲክቶክ ላይ ያየው ራሱ አልነበረም። የኢየሱስን ድምፅ ራሱ አልሰማም። የእኛ ጌታ ግን ቦታ አይገድበውም። የእኛ ጌታ ግን ሰዓት አይገድበውም። የእኛ ጌታ የቦታ ጌታ ነው። እዚህ እየጸለይን ባላችሁበት ቦታ መፈወስ ትችላላችሁ። ሃሌሉያ! ጸሎታችን ይሰራል ብቻ አይደለም፣ በድንቅ ሁኔታ ነው የሚሰራው። በተመሳሳይ ሰዓት ንዳዱ ለቀቀው ይላል። ሃሌሉያ! ዋት ፓወርፉል! አሜን አሜን። አሜዚንግ። ኢሳያስን ልናገር ነበረ። ኤርሚዬ የምትናገረው አለ ወይስ ይህንን ተናግሬ ልውጣ? ከታች ስለ ኢየሱስ ሳትናገር እንዳትወጣ እያሉኝ ስለነበር ነው። ጌታ ይባረክ፣ ጌታ ይባረክ። አይ እንጸልያለን። ተናገር፣ ኢሳያውንም ጨምርና እንጸልያለን። ደስ ይለኛል። ኢሳያስ 53ን እያወሩ ነበረ። ኢሳያስ 53 ላይ እንሂድ። አዎ ትችላለህ። ኢሳያስ 53ን እያወሩ ነበረ እነ መሪ ጌታና እነ ቢኒዬ። በጣም ቢኒ ሲያስገርመኝ ነበረ። ኢሳያስ 53 ታውቃላችሁ። ኢሳያስ 51 ላይ ኢሳያስ ቁጥር 9 ላይ አንድ ጸሎት እየጸለየ ነበረ። ኢሳያስ 51 ላይ እንሂድና እስቲ 53 ላይ መሄድ እንችላለን።
ኢሳያስ 51:9 ላይ ጸሎት አለ። ነብዩ ኢሳያስ እየጸለየ ነው። ጸሎቱ ምን አይነት እንደሆነ ስማ። ከቁጥር 9 የእግዚአብሔር ክንድ ሆይ ተነስ፣ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውን የወጋህ አንተ አይደለህምን? ደግሞ አለ ይህን የአምላኬን ቃል። የእግዚአብሔር ክንድ ሆይ ተነስ፣ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውንም ሃሌሉያ የወጋህ አንተ አይደለህምን? ኢሳያስ ማለት በደንብ ያውቃል ታሪኩን፣ የእስራኤልን ታሪክ ያውቃል። እና እግዚአብሔር ክንድ እንዲነሳ እየጸለየ ነው። ልክ እንደ ድሮ የቆራረጥክ ተነስ፣ ባህሩን አድርቀህ የለ ወይ? ቁጥር 10ን ስታነበው ደግሞ ባህሩንና የታላቁን ጥልቅ ውሃ ያደረግከው የዳኑትን የሚሻገሩ ዘንድ ጠሊቁንም ባህር መንገድ ያደረግህ አንተ አይደለህምን? ሃሌሉያ። ቀድሞ ዘመን እንደነበረው እና ኢሳያስ 53:9 ላይ እየጸለየ ነው። ምን? የእግዚአብሔር ክንድ እንዲነሳ። ምን? እስራኤልን ነፃ እንዳወጣ ጣቱ እንዳወጣች ሰምቷል። በግብፅ 10 ተከታታይ ተአምራትን እንዳደረገ ሰምቷል። ልክ እንደዛ እንዳደረግ አሁንም ተነስ። እንዴት አይነት? እየገደልክ ተነስ ማለትም ባህሩን እያደረግ ዘንዶውን እየወጋህ ተነስ እያለ እየጸለየ ነበረ። እንደውም ብዙ የመጽሐፍ ቅዱስ ተንታኞች ሲናገሩ ኢሳያስ 53 ማለት ይላሉ ለኢሳያስ 51:9 መልስ ነው። የጸሎቱን መልስ እግዚአብሔር 53 ላይ ነግሮት ነው ይላሉ። ምክንያቱም ኢሳያስ 53 ሲጀምር ምን ብሎ ይጀምራል? የሰማነውን ነገር ማን አምኗል ብሎ ይጀምራል። የእግዚአብሔርስ ክንድ ለማን ተገልጧል? ቅድም ምን ብሏል? ክንድ ይነሳ፣ የእግዚአብሔር ክንድ ሆይ ተነስ ብሎ ጸልየዋል። ኢሳያስ 53 ላይ የእግዚአብሔር ክንድ ተገለጠለት። ግን እንደጠበቀው እንደ ሙሴ ዘመን እየገደለ ግን አይደለም የመጣው። የእግዚአብሔር ክንድ አዲስ ኪዳን ላይ የሚመጣው የኢየሱስን ማንነት ሊያሳይ ነው። እየገደለ ሳይሆን እየሞተ መጣ። እንደ እስራኤል እንደ ግብፅ እንዳወጣቸው የበኩር ልጅን ገሎ አይደለም የመጣው። አሁን የበኩር ልጁን ሊገድልልን መጣ። የበኩር ልጁን እንዲሞት አሳልፎ ሊሰጠን መጣ። እግዚአብሔር ኢሳያስ 51:9 ላይ የተጸለየውን ጸሎት 53 ላይ ለኢሳያስ ሲነግረው ሲመልስለት it was powerful። ተወዳጆች፣ ይሄ ዝም ብሎ ምዕራፍ ራሱ አይደለም። የሰማነውን ነገር ማን አምኗል? ሲሰማ ሊታመን በማይችል አይነት መንገድ የእግዚአብሔር ክንድ መጣ። እንደ መጀመሪያው ግን እየገደለ አይደለም። የእግዚአብሔር ክንድስ ለማን ተገልጧል? እንዴት ሆኖ መጣ አለ። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ትንሽ ሆኖ ነው የመጣው። በአንዲት ወጣት ማህፀን ውስጥ ተቀምጦ ነው የመጣው። አንዲት ትንሽ ሴት ወጣት ሴት የምታቅፈው ሆኖ ነው የመጣው። ማን? የሰማይ የምድር ፈጣሪ ዓለማትን የጠቀለለ በትንሽ ፎጣ ተጠቀለለ። ዓለማትን የሚጠብቅ ጌታ ስለኔና ስለናንተ ሰው ሆኖ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ሲቀጥል እንደዚህ ይላል፣ መልክና ውበት የለውም። ዋት? ስለማን ነው እያወራ ያለው? መልክና ውበት የለውም። ኢሳያስ እኮ ቀደም ብላችሁ ስታነቡ አይኖቼ ንጉሴን በውበቱ ያዩታል ብሏል እኮ። ውበቱን ግርማውን አይቷል እኮ። እዚህ ጋር ግን ሲመጣ ኢሳያስ የተገለጠለት ግን መልክና ውበት የሌለው ነው። ለምን? የኃጢአተኛን መልክ ወስዶ ነው። የኔና የእናንተን መልክ ወስዶ ነው። የእሱን ንጽህና ለእኛ ሰጥቶ የእኛን ቆሻሻ መልክ ወስዶት ነው። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተባለለት ፊቱ እንደ ፀሐይ የሚያበራው ስለ አንቺ ግን ደምግባቱን ያጣ። ይሄ ዝም ብሎ ማንም ሰው መጥቶ የሚጨምርበት ጥቅስ እንዳይመስል፣ ይሄ የዳንበት ሚስጥር ነው። ቀጥሎ እንዲህ ይላል። ቀጥሎ ሲናገር እንዲህ ይላል፣ የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውም ፊቱን እንደሚሰውርበት የተናቀ ነው። ኢት ኦልሞስት ሳውንድስ ላይክ እንዴት ነው? አንዳንዴ ቲክቶክ ላይ የሚያስጨንቅ ነገር አይታችሁ ለማየት የሚከብዳችሁ ነገር የለም? እልፍ የምታደርጉት አይነት ያን ያህል ኢየሱስ ልታዩት እስኪሰቀጥጣችሁ ድረስ ስለእናንተ በመስቀል ላይ ተሰቃይቷል። ፊቱን አይታችሁ መቆም እስኪከብዳችሁ ድረስ። እንደውም ኤርሚዬ እስቲ መለስ ብለህ 52 ቁጥር ስንትን ታየዋለህ መሰለ? 12 ሃሌሉያ 14 ቴንክ ዩ። በደንብ የሚያብራራው ይመስላል። 13 ጀምሮ
እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል። ፊቱ ከሰው ልጆች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብ ያስደንቃል። ያልተነገረላቸውንም ያያሉ፣ ያልሰሙትንም ያስተውላሉና ነገስታትም ስለሱ አፋቸውን ይዘጋሉ። ሃሌሉያ! ማን ነው ይህንን ሁሉ ዋጋ እየከፈለልህ ያለው? ማን ነው ውበቱን ስላንተ ለአንተ የእሱን መልክ ሰጥቶ የአንተን አስቀያሚነት የወሰደው? እንወደው ዘንድ ደምግባት የለውም ተባለ። የተናቀ ኦ ማይ ጉድነስ! የክብር አምላክ እኮ ነው። ተናቀ ሚለን እኮ የክብር አምላክ ነው። ቁጥር 4 ከዛ ምን አለ? በእውነት ይላል ቁጥር 4 ሲናገር በእውነት መጽሐፍ ቅዱስ እኮ አንዳንዴ ዝም ብሎ እዚህ ጋር ሆነ ኤርሚዬ ደዌያችንን ተቀበለ ቢል በቂ አልነበረም? እኔ የሚባርከኝ አንዳንዴ አንዲት ቃል ነች። በቃ ይሄ ነገር በጣም ልባችን ውስጥ እንዲገባ ፈልጓል መጽሐፍ ቅዱስ። እንዲህ አይነት ቃላትን ሲጠቀም የሆነ አይረን ክላድ ጋራንቲን እየሰጠን ነው። በእውነት ደዌያችንን ተቀበለ። ደዌያችንን ተቀበለ ብቻ አይደለም፣ በእውነት ሃሌሉያ። ሰው ቢለው ራሱ ይበቃኝ ነበር። መጽሐፍ ቅዱስ ግን በእውነት ካለኝ ማለት ነው በእውነት ደዌያችንን ተቀበለ። ሄሎ የታመመው ግን ደዌ የመጣበት የቆሰለው የራሱን ቁስል አይደለም እያለን ነው። የእኛን ደዌ ተቀብሎ ነው እያለን። ያንቺ ነው ስቃዩ፣ የራሱ አይደለም ተቀበለ ነው እያለ ያለው። ህመማችንን ተሸክሟል፣ የእሱ አይደለም ህመሙ። እንደዛ መስቀል ይዞ የተንከራተተልህ የእሱን ህመም አይደለም የታመመው፣ ያንተን ህመም ነው። በኃጢአት ሊመጣ ያለው ያንተን ደዌ ነው። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እኛንን የቆጠር ነው። እርሱ ግን አለ እንዲሁ አይደለም፣ ስለ መተላለፋችን ነው የቆሰለው። ይኸውላችሁ እምትድነው አንተ በወጣኸው በወረድከው አይደለም። እሱ ግን ስለ መተላለፍ ቆስሎልሃል። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። አባት ሃሌሉያ። ከዛ እንዲህ ይላል የደህንነታችንም ተግሳጽ በእርሱ ላይ ነበር። ማለትም እኛ ደህና የመሆናችን ተግሳጽ፣ እኛ ደህና የሆነው የእኛ ተግሳጽ እሱ ላይ ሆኖ ነው። በእርሱም ቁስል እኛ ተፈወስን ይላል። እኔና እናንተ ፈውስ ካገኘን የምናገኘው እኛ ጥሩ ስለሆንን የሆነ ድንጋይ ስለተሸከምን የሆነ ተራራ ስለወጣን አይደለም፣ እርሱ ስለቆሰለልን ነው። ቃሉ ያለው ከኛ ጥሩነት የተነሳ 40 ኪሎ ሜትር የሆነ ቤተክርስቲያን ስለሄድን ተፈወስን አይደለም። በእርሱ ቁስል ፈውስ የምትፈልግ ሰው ካለ በልስማ። ተራራ ስለወጣ አቀበት ስለወረድክ አይደለም። ማወቅ ያለብህ የኢየሱስን ቁስል ነው። ኢየሱስን ነው ልታውቀው የሚገባው። የመጨረሻ ቁጥር 6ን ብቻ ተናግሬ ልጨርስ። እንደዚህ ይላል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ይላል የሁላችንን በደል በእርሱ ላይ አኖረ። አሜን። የሁላችንን በደል እዚህ ውስጥ የምትሰሙ ካላችሁ ሁላችሁም የሁላችንንም በደል በልጁ በኢየሱስ ላይ እግዚአብሔር አኑሮታል። አሜን። የሁላችንን በደል በእርሱ ላይ አኖረ ይልና ቀጥሎ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም ይላል። እንደ በጎች ተቅበዝብዘን የጠፋነው በግ እኛ ነን። የታረደው በግ ግን እሱ ነው።
ይሄ ቅጣት ደርሷል። ስለማ ሲል ስለኛ ሲል አይደለም፣ ማነው ስለራሱ ሲል አይደለም። በደል የለበትም፣ መተላለፍ የለበትም። ኢሳይያስ ይህኑ ሲናገርለት ግፍንም አላደረገም ተንኮልም በአፉ አልተገኘበትም ይላል። ለመገደል በሰዎች ዘንድ እንደዛ ሲያዳፉት፣ እንደዛ ሲቀጠቅጡት፣ ሌሊቱን ሁሉ ሲያድሩበት ያንን መስቀል ተሸክሞ ከከተማይቱ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ሲጓዝ ምንም ባልሰራው፣ ምንም ባላደረገው፣ ምንም ባልበደለው፣ በአንደበቱም ስተት በሰውነቱም ኃጢአት የሌለበት ግፍን አላደረገም ተንኮልም ባፉ አልተገኘበትም አለ ኢሳይያስ። ታዲያ ለምን ሞተ ብለን ስንለው ስለ ሕዝቤ ኃጢአት ተመቶ ይላል። ሕዝቤ ብለህ የምትለው ማን ነው? ኢሳይያስ እስራኤልን እና ዓለምን ሕዝብን ሁሉ ማለት ነው። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ በማስጨነቅና በፍርድ ተወሰደ ይላል። እያስጨነቁ ነው የወሰዱት። ወደ ፍርድ አደባባይ ነው ያንገላቱት። ሄሮድስ ጋር ወሰዱት፣ ጲላጦስ ጋር መለሱት፣ ሐና ጋር ሄደ፣ ቀያፋ ጋር ሄደ። ያልሄደበት የለም። ወሰዱት፣ መረመሩት፣ ፈለጉ፣ በረበሩ፣ ፈተሹ። ጲላጦስ ራሱ እጁን ታጥቦ ከዚህ ሰው ደም ንጹሕ ነኝ አለ። በውሃ በመለቃለቅ ጻድቁን አሳልፎ በመስጠት ንጹሕ አይሆንም። ግን ተናገረ። የተሰቃዮቹ የተገዳዮቹ ክሳቸው በመስቀል ላይ መጻፍ ነበረበት። ሌባ የሚል ከጌታዬ መስቀል ላይ አልተጻፈም። አመንዝራ ነው ሲያመነዝር ተገኝቶ ነው የለም፣ አልተጻፈም። ቀረጥ ሳይከፍል ቀልቶ ነው አልተጻፈም። የጻፍኩትን ጽፌአለሁ ብሎ ያላቸው የአይሁድ ንጉሥ ብሎ ነው ያለው። ንጉሥ ነኝ ነው ያለው። ልክ ነው፣ ንጉሥ ነው፣ ንጉሥ ነው። እስራኤል አላወቀም ማለት ንጉሥ ነው። ዘካርያስ በትንቢቱ እንደተናገረ ኢየሩሳሌም አንቺ የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉሥሽ ትሑት ሆኖ በአህያና በአህያይቱ ውርንጫ ወደ አንቺ ይመጣል እና እልል በይ። ንጉሥ ነው፣ በአህያ ውርንጫ የሚመጣ ንጉሥ። ዘካርያስ አስቀድሞ ትንቢት የተናገረልን ንጉሥ ነኝ ብሏል። እሱ ነው ያለው እንጂ እኛ አላልንም። የጻፍከውን አውርደው ብሎ ሲት የጻፍኩትን ጽፌአለሁ አላቸው። አታሰርዙኝም፣ አታስደልዙኝም፣ የጻፍኩትን ጽፌአለሁ። የተጻፈበት ደብዳቤው ላይ የአይሁድ ንጉሥ ብሎ የሚል ክስ ነው። ሌላስ ምንም የለም። እነዛ በግራና በቀኝ ያሉት ወንበዴ፣ ሌቦች፣ ነፍሰ ገዳይ ተብለው ኃጢአተኞች ተብለው በመካከልስ የተሰቀለው ሰው ሁሉ ኃጢአተኛ ነው ይለዋል። ሰማይ ምን ይላል ስለሱ? የብሉይ ኪዳን ነቢያት ኢሳይያስ ምን ይላል? ምን ብሎ ነበር? ምን ብሎ ነው? ዳንኤል ምን ብሎ ነበር? አሁን መጠየቅ ያለበት እዛ መስቀሉ ግርጌ ያሉ ሰዎች አይደሉም። የአይሁድ ሽማግሌዎችና ራባዮች አይደሉም መጠየቅ ያለባቸው። ጲላጦስ ሄሮድስ አይደለም መጠየቅ ያለበት። የብሉይ ኪዳን ነቢያት ምን ብለው ነበር? ዳንኤል ምን ብሎ ነበር? ኢሳይያስ ምን ብሎ ነበር? ኤርሚያው ምን ብሎ ነበር? በወንበዴዎች መካከል ስለሚሰቀለው የዳዊት ልጅ ምን ብሎ ነበር? ግፍንም አላደረገም ተንኮልም ባፉ አልተገኘበትም። ለሞት የሚያበቃው ምንም ነገር ሳይገኝበት ከአንደበቱ ተሳስቶ ወይኔ ይህንን ባልተናገርኩት ነበር ይቅርታ ዳጸ ልሳን ነው ብሎ አላለም። እሱ እዚህኛ ጋር ነው የሚገኘው አላለም። ማንንም በንግግር አስከፍቶ አያውቅም። ጌታ ኢየሱስ ለዘላለም ስም ይባረክ። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል ኢሳይያስ። በአንተም ዘመን የነበረው ትውልድ አያስተውልም በጣም ጥቂቶች ካልሆኑ በስተቀር። በዚህም ዘመን ያለው በሃይማኖት ቤት ውስጥ አጉሮ ኢየሱስ ክርስቶስ ብሎ ይላል። እንጀራ ላይ ብቻ ስሙን የሚጠራ በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን በስሙ በማመን የሚገኘውን ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን እንደገለጠው እግዚአብሔር ልጁን ቀብቶ ወደዚህ ዓለም እንደላከው በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንደሚያገኝ ነቢያት የመሰከሩለትን የዳዊትን ልጅ ስለ እሱ ዛሬ ስንናገር ሪፖርት ያደርጋሉ። አሁን ያቆሙት ወንድሞች እናቶቼ፣ ልዘጋ ሁሉ ነበር ቤኪዬ እየተናገረ ሊዘጋብኝ ማለት ነው። ሪፖርት ያደርጋሉ። አጣድፉት ይላል። እናጣድፋለን በጽድቅ ቃል። ቲክታክ እንጂ የምትዘጉት ጉሮሯችንን አዘጉትም። ሰማይ ተከፍቷል። እግዚአብሔር ጸጋውንና መንፈሱን ሰጥቶናል። አታስቆሙንም አልኩ። ዘመኑ የወንጌል ነው።
የማንንም አርቲ ቡርቲ በህዝብ ላይ ሲረጩ ኖረዋል። ማንም ሃይማኖተኛ ይሁን ዘመኑ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ለህዝብ የሚሰበክበት ነው። ኢየሱስ ማን ነበረ መስቀሉ ላይ? አይታታል? ማርያምን ተንጠልጥላ የለችም፣ ከመስቀሉ ግርጌ ናት ያለችው። ዮሐንስን አይተዋል? የለም፣ ከመስቀሉ ግርጌ ነው። ጴጥሮስን አይተዋል? እርቆ ነው ይከተል የነበረው። ከገሊላና ከኢየሩሳሌም የተከተሉ ሴቶች ሁሉ አሉ እንዴ በግራና በቀኝ? መስቀል ላይ አንድ ሰው አይደለም እንዴ ሞተው? ያ ሰው ብቻ ነው እንዴ? የዘላለም አምላክ እኮ ነው። አምላክ ሰው ስግው ቃል እኮ ነው የሞተው። ታድናለች ትለኛለህ መተዚህ አይደል? እንዴት ሆና ነው የምታድነው? ስለኛ ቅጣታችን የተቀበለ እኮ አንድ ጌታ ነው። አይታይም ምን ያህል እውርነት በእውርነት ሰይጣን እንደመታቸው አስብ። ታድናለች ብለህ ስትለኝ እኮ ስለ አንተ በደልና ኃጢአት መከራ ተቀብላለች እያልከኝ ነው። በእርግጥም ነው፣ ጽፋችኋል መጽሐፍቶቻችሁ ላይ። ተፈቱ ከደብተራ ተረት። እኛም ኖረንበት ነበር፣ እኛም ብለን ነበር። ወደ መጽሐፍቱ ግን ዞር ስንል የብሉይ ኪዳን ነቢያት ትንፋሽ እስክናጣ ድረስ የኢሳይያስን አንብቤ ጨርሰው አርፋለሁ ብዬ ስል ኤርሚያስ ጋር አለ። ኤርሚያስ መሲሁን ነው የሚጠቁም። የእሱን ጨርሼ በቃ ስላለሁ ሕዝቅኤል አለ ደግሞ። የሕዝቅኤል ጨርሼ ላቆም ዳንኤል እኔም አለሁ ይላል፣ እኔንም ስማኝ። የእሱን ጨርሼ ሲሄድ ሆሴም እኔም አለሁ ይላል። እየተቀባበሉ እኮ ነው የሰበኩት። ብራዘር ካልገባ ብሉይ ኪዳን ና አሳያለሁ። ከነዚህ አባቶቼ የነቢያት መጽሐፍት ውስጥ በስሙ አሕዛብ የኃጢአት ይቅርታቸውን ያገኛሉ ነው ያለው። በስሟ የሚል የለም የተለጠፈ፣ በስማቸው የሚል የለም የተለጠፈ። የዳዊት ልጅ ኢየሱስ እሱ ነው የሚያድነው፣ እሱ ነው የሚያድነው። እነዚህ አሽክላ እንደ አሽክላ አረግ የተተበተቡ የሰው እውቀት በእግዚአብሔር እውቀት ላይ የተነሳ የሰው ሐሳቦች መፍረስ ስላለባቸው ነው። በመጀመሪያ ይፈርሳሉ አልኩ። ጌታ የኢየሱስ ምስክር ነው። በዘመኔ ሞገሳቸውን ይገፋዋል። በቀደ ጥቁር እስክሪብቶ ይጻፏቸው፣ በቆዳ ይደርቧቸው፣ በሱቲ ይጠቅልሏቸው። እግዚአብሔር በዘመኔ በኔው ሞገስ አልባ ያደርጋቸዋል። እነዚህን መጽሐፍቶች ወንጌሉን የተጋፉ መጽሐፍቶች ይገፋሉ። ወንጌሉ እንዳይሰማ የተገዳደሩ መጽሐፍቶች፣ የሰው እውቀት በእግዚአብሔር ልጅ ስም ይረግፋሉ ከሰው ሕሊናና ልብ ላይ። እግዚአብሔር ልማዱ ነው። እግዚአብሔር ሕዝቡ ከማዳኑ በፊት አስቀድሞ የሚመታውን መምታት ልማዱ ነው፣ ስራው ነው ይላል። ስራው ነው። እስራኤልን ከግብፅ ከማውጣቱ በፊት በሌሊት መጥቶ በ10 መቅሰፍት የጎበኛቸው ስራው ነው። በግብፅ አማልክቶች ላይ መፍረድ ስራው ነው። በሜጊዶንና በጣፍናስ በሜምፎስቴ ላይ መፍረድ ስራው ነው። በግብፅ አውራጃዎች ሁሉ ላይ ለቅሶን ያበዛል። የተገዳደረ የፈርዖን መንፈስ እግዚአብሔር እንደጣለው እመነኝ አልኩ። ጌታዬ ኢየሱስ ምስክር ነው። ጌታዬ ኢየሱስ ምስክር ነው። እመነኝ አልኩ። በእኔው ዘመን ስዕል እየተጣለ ነው። ከዛ ዲቤት በኋላ ቆሻሻ ቆሼ ተራ አንድ ባስ ጣለው። ብራዘር አይጠቅምህም፣ አይረቡህም። ስዕል ከማስተማሪያነት አልፎ ሰንደል የምትለኩ ስለሆነ እሱ ግልጽ የሆነ መንፈሳዊ ግልሙትና ነው። አጭርና ግልጽ፣ አጭርና ግልጽ። የኤልያስ አምላክ ምስክር ነው። ተራ ይሆናሉ። ምናምንቶች እንደሆኑ ይታሉ። ሲደባደብ ነበር ሌሊቱን ሁሉ ጎረምሳ ሁሉ አምጪ ወተት አውጪ ፍለቂ አፍልቂ። ግርግዳ ላይ ተለጠፈ። እስከዛሬ ድረስ ወተት ያልሰጠሽ ኤርሚያስ አውጥቶ አንብቦታል። የአባ ጊዮርጊስ ዘጋስጫ ገድል ላይ ተሰጣጠቢ ነበር ብሏል። ልጆቼ በወተት እየተቸገሩ ነው፣ አንቺ ቤት ውስጥ ቀብተሽ አምጪ አውጪ እያሉ ማለት ነው። እንደዚህ ራስ ትቀልድባቸዋለህ። ሞገስ አልባ አድርጎ እግዚአብሔር ይህንን የአረብ ሽማግሌና አንተ ሰብስበ ለምን የአብርሃም ፎቶ አትልም እኮ አልኩ። ለጣጥፋ አምጥተ ጌታዬ ስም ይባረክ፣ ስም ይባረክ። ባለ ግርማው ኢየሱስ፣ ባለ ግርማው ኢየሱስ፣ ባለ ግርማው ኢየሱስ ታወቀኛል። አብሮነትህ ለዘላለም ስም ይባረክ፣ ለዘላለም ስም ይቀደስ። በቃ ዘመኑ የወንጌል ነው፣ ዘመኑ የወንጌል ነው። እግዚአብሔር ለህይወት የሚሆን ንስሐን እግዚአብሔር እንዲሰጣችሁ ከፈለጋችሁ ቀብቶ በላከው በልጁ በኢየሱስ ክርስቶስ እመና።
እኔ ኢየሱስ ብዬ ስለ አንተ አቡነ እንትና ትለኛለህ አይደለ? እማሆይ እንትና እንትን ብላ እንትና አሉና እንትና ዳርያስ አይ እንትና አለችና የእንትና ጥፍር እኮ ኤርሚያስ ለእናንተ ለምን አንገቷ አይቆረጥም አልኩ። እንኳን ጥፍሯ አይመለከተኝም እኮ ነው የምልህ። አንተንም አይመለከትህም። መድኃኒዓለም ምስክሬ ነው። ሞቱ ቀጥታ የሚመለከተኝ የአብ ልጅ ነው፣ የዳዊት ልጅ ቀጥታ አንተንም እኔንም። ይኸው ቀራንዮ ኮረብታ ላይ አንድ የ33 ዓመት ወጣት በእድሜ የ33 ዓመት ወጣት የሆነ ሰው ብቻ ነው ግን ብለህ የማትለው በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ከዘላለም የነበረ ሚኪያስ እንደተናገረለት አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ያለለት እየተራመደ መጣ በድንግሊቱ ማህፀን። ቀድሞ ወንድሜ ቤክዬ እንዳለው በዘመናችን ሁሉ ቢተረክልን የማታምኑትን ስራ እኔ እሰራለሁ ብሎ እንዳላቸው እዩ፣ ተመልከቱ፣ ተደነቁም ብሎ በነቢይ እንደተናገረ አስገረመን እኮ አንተዬ። ድንግሊቱ ሴት አስገድዶ ከሚደፍርም ወንዱን ከጮኛዋ ከዮሴፍ ጋር ሳተኛ አርግዛ ተገኘች። አቤቱ ጌታዬ፣ አቤቱ ጌታዬ፣ ዓለም ሁሉ ይገረማል፣ ይደነቃል። አምላክ ሰው የሆነበት ምስጢር እርግጥ ነው። ዕንባቆም ተናግሮታል። ሃሌሉያ! የአባቶቼ ነቢያት አምላክ እርግጥ ነው ተናግሮታል። ተመልከቱ፣ እዩ፣ ተደነቁ አለን። ምን ታሳየናለህ? እግዚአብሔር ጽድቁን በአሕዛብ ፊት ገለጠው። በእርሱ የሚያምነውን ሊያጸድቅ የእግዚአብሔር በጎ ፍቃዱ ሆነ። ኤርሚያስ፣ ቤኪ፣ እዚያ ያሉ ወንድሞች በክርስቶስ ኢየሱስ በማመናችን በጸጋው አሁን የእግዚአብሔር ጽድቅ ሆነን ተቆጠርን። ሃሌሉያ! እኔ አሁን በክርስቶስ ኢየሱስ በማመኔ የእግዚአብሔር ጽድቅ ተብዬ ተጠራሁ። ይሄ ነው፣ አየህ፣ ይሄ ነው ወንጌል። በእኔ ምትክ ኢየሱስ በደለኛ ተባለ። እኔ በሱ ምትክ የእግዚአብሔር ጽድቅ። ይህንን አደረገ እግዚአብሔር። እንዴት ይሄ ፍቅር እንዴት አያሳብድ ብራዘር። እኔ በኃጢአት የበሰበስኩኝ የገማው የሸተትኩኝ ሰውዬ ምንም ሳልሰራ እግዚአብሔር የልጁን ጽድቅ አምጥቶ እኔ ላይ ሊቆጥር የኔንና የዓለሙን በደልና ኃጢአት ልጁ ላይ ቆጠረ። አሁን ቤክዬ ያስነበበ ኢሳይያስ 53 ላይ የኔ ጌታ ስም ይባረክ የኔ አባት። ይህንን በምንኛ ቋንቋ እናስረዳዋለን ለሰው? በምንኛ ቋንቋ እናስረዳዋለን ለሰው? ጌታዬ መንፈስ ቅዱስ አንተ ተናገር እንጂ በምንኛ ቋንቋ እናስረዳዋለን ለሰው? በምንኛ ቋንቋ ሰዎች ይረዱታል? አቤቱ ጌታዬ፣ ቴንክ ዩ ሎርድ። እሺ ሪፖርት እያደረጉብኝ ስለሆነ ቆይ፣ ሪፖርት እያደረጉብኝ ነው። በጣም አትስበክ ነው፣ አቁም ነው ብራዘርዬ። አንተ ግለሰቡ እንኳን ብትሆን አንተ ጀርባ ላይ ቆሜ እሰብካለሁ ኢየሱስን። በሞት ጀርባ ላይ ሁሉ ጭምር አይደለም። በዚህ ዘማዊና ጠማማ ትውልድ ፊት ስለ አብ ልጅ ስለ ኢየሱስ ክርስቶስ ስለተሰቀለው ጌታ እሰብካለሁ አልኩ። ልትረግጠን ብለህ ካልክ ብራዘር ዞር በል ከመንገድ ላይ አልኩ። ዞር በል ከመንገድ ላይ። ቅዱስ እግዚአብሔር አብ ልጁን ያሰቃየው አንተ በሪፖርት ልታስቆም አይደለም። ይህን የእግዚአብሔር ጽድቅ እንዳይነገር፣ ይህን የእግዚአብሔር ማዳን እንዳይነገር ነው የምትከላከለው። ተደራረብ፣ ተፈታ፣ አብር። ሰይጣንም ከሲኦል ጥራና በነቂስ ተሰለፉ። የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ይበትናችኋል አልኩ። ይህን እውነት አትቀብረውም። ይህን እውነት አታዳፍነውም። ይህን እውነት አይሁዳውያን እንደቀበሩት አትቀብረውም። ትጮኻለች እውነት በኢየሩሳሌም አደባባይ ላይ። በስጢፋኖስ ሞት በኩል እውነት ተነግሯል። ሪፖርት ያደርጋሉ። አየህ፣ ጠማማና ዘማዊ ትውልድ የክርስቶስ ወንጌል ሲነገረው የሚቆጣ መንፈስ አሳይቶኛል እግዚአብሔር፣ አሳይቶናል እግዚአብሔር፣ አሳይቶናል። ልጁን ማዳኑን ቀምሰናል፣ ቸርነቱን ቀምሰናል፣ አባትነቱን አውቀናል።
ህይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ህይወት እናወራላቸዋለን ብለው እነ ዮሐንስ ያወሩንን ነው የምናወራው። እና እኛ ቤት መድኃኒት አለ። ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ ብቻውን ያድናል። ምክንያቱስ ብቻውን ነው ለሰው ልጆች በደልና ኃጢአት መስቀል የተሰቀለው። ማርያም በፍጹም አድናም አታቅም አታድንምም። ማዳን የሷም አይደለም። 4 ነጥብ። ዳርያስ የኃጢአት ስርየት የኃጢአት ይቅርታ ቅዱስ ገብርኤል መልአኩ አይሰጥህም፣ ሰጥቶም አያቅም፣ ሊሰጥም አይችልም። ቅዱስ ሚካኤል መልአኩ አይሰጥም፣ ሊሰጥም አይችልም። ማንንም አላዳነም። ማዳን የበጉ እንጂ ደህንነት ከእግዚአብሔር ዘንድ እንጂ የተባለው ከመላእክት ዘንድ ነው አልተባለም። የኃጢአትን ይቅርታ በማንም አታገኝም። እነዚህ አባቶቻችን ነቢያትን ጠራኑልህ እኮ በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል አለ። ይኸው ነው። አዎ የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ያለው። አለቅ። ጌታ ኢየሱስ ስሙ ይባረክ።